በደቡብ ሱዳን ታጣቂዎቹ በተፈጸመው የደፈጣ ጥቃት ለማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች መገደላቸውን የተባበሩት መንግስታት አሳወቀ። ወታደሮቹ ኢላማ እንደተደረገባቸው በተገመተ በዚህ ጥቃት ተጨማሪ 3 የሰላም ማስከበር ኃይሎች ጨምሮ 7 ሰዎች መቁሰላቸውን ገልጸዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑ የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትናንትና ሰኞ ነሐሴ 18 2018 ዓ.ም ጀንገል ግዛት ውስጥ እንደሚገኝ ጃፓን የተባለ አካባቢ የተጓዙ በነበሩበት ወቅት ነው ብለዋል። ወታደሮቹም የተሰማሩትም በአካባቢ በቀጣይነት የዘላቂው የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆኖ እንደነበረ የመንግስታቱ ድርጅት ቃል አቀባይ ስቲፈን ዱጃሪክ ትናንትና በሰጡት ጋዜጣዊ መግለጫ ተናግሯል። ማንነታቸው ባልታወቁ ታጣቂዎቹ ጥቃት ተፈጽሞባቸዋል ያሉት ቃል አቀባዩም ጥቃቱም ሰላም አስከባሪዎችን ኢላማ ያደረገ እንደሚመስል ነው የተናገሩት። በዚህም ጥቃት 2 ሰላም አስከባሪዎቹ ተገድለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተገደሉ 2 ሰላም አስከባሪዎቹ ኢትዮጵያዊ ናቸው ሲሉም አክለዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ይህንም ጥቃት ማውገዛቸውን ቃል አቀባዩ ተናግሯል። ዋና ጸሐፊው ለተገደሉ ሰላም አስከባሪዎች ቤተሰቦችና ወዳጆች እንዲሁም ለኢትዮጵያ ሕዝብና መንግስት መጽናናትን ተመኝቷል። የተባበሩ መንግስታት በ2017 ዓ.ም ያወጣው መረጃ እንደሚያሳየው ኢትዮጵያ ለደቡብ ሱዳን የሰላም ማስከበር ተልዕኮ 1300 ገዳማ ወታደሮችን ገብራለች ብለዋል። በደቡብ ሱዳን በሰላም አስከባሪነት በተሰማሩ ኢትዮጵያውያን መገደላቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተሰጠ መረጃ የለም።